በቅድሚያ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ቅዱስ ፓትርያርኩም ዝምታቸውን ሰበሩ። የቤተ ክርስቲያንን ዶግማ ቀኖና እንዳይበረስ መጠበቅ የሊቃውንቱ ግዴታ እንደመሆኑ መጠን ተቆጭ አልባ አካላት እንደፈለጉ እንዳይሆኑ ማድረግና ቤተ ክርስቲያንን የመንከባከብ ኃላፊነት የሊቃውንቱ ነው ሲሉ ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ በመክፈቻ ንግግራቸው ተናገሩ። ሚያዝያ 20 ቀን 2017 ዓ.ም በጉጉት ሲጠበቅ የነበረው የዝክረ ኒቅያ ጉባኤም ዕለቱ ደርሶ ሊቃውንቱ ታድመው መርሃ ግብሩ ተጀምሯል። በቅድስት ቤተ ክርስቲያን ልብ በሉ፣ የስህተት ትምህርቶችን የሚያስተላልፉ ሰዎች ወይ አድርባዮች ናቸው፣ ወይ ሆዳም ናቸው፣ ወይ ሹመት ፈላጊዎች ናቸው፣ ወይ ምስጋና ፈላጊዎች ናቸው። ሐሳቧ ድንግል፣ ስጋዋ ድንግል፣ ልቡናዋ ድንግል የሆነች እመቤታችን ናት። ማን እንደላከው የማይታወቀው ሁሉ ሐሳብ አመጣ ቁጥር መረበሽ የለባቸውም። ጭቃ ወርቅ ከጭቃ ሲገኝ ጭቃው እንደሌለበት ሁሉ ከተረገመው ከአዳም ልጅ ባህሪ ስትወለድ ርግማን ያላገኛት ንጽሕት ዘር ለስጋ በሚመች ፈጠራ ልቦለድ ለነገስታት በሚመች የሚሰብክ ከሆነ መምህራችን አይደለም። በሔዋን እምነት ትህትና ማጣት ሞት ወደኛ ገባ። እኔ ኢትዮጵያን የማከብራትም የምወዳትም ቤተክርስቲያን እስካለች ድረስ ብቻ ነው። እውነቱን ልንገራቸው፣ ስጋዬን የምንከባከበው ነፍሴ እስካለች አይደል? ነፍስ ከሌለችማ በድን እኮ ነኝ፣ በድን ነኝ። ትገንዙኛላችሁ። አይኔንም ጭፍን አፍንጫዬንም ዝግት አፍያንም ይሄ የሚለፈልፈው ምላስ ምን አይባል የለም። ማን እስካለች ነው? ይሄ ሁሉ ነፍስ እስካለች ነው። ተመልከቱ፣ ነፍሴ ከወጣች ስጋዬ ወደ መቃብር ነው። ጨረስነ። አንዲት ሀገር ወይም ዓለምን ብላችሁ መጥራት ትችላላችሁ። የእግዚአብሔርን የመንግስቱን ሕግ ወንጌል ተቀብላ ዓለምን ልታድን የተሾመች ቤተክርስቲያን እስካለች ነው ዓለምም የምትድነው የምትኖረው እንጂ ቤተክርስቲያን እስከሌለ ውሃ ስትቀጂ ክንፉን እያማታ ሊያበስርሽ የመጣው በታላቅ ደስታ ከሞገስሽ ብዛት ሲታጠቅ ሲፈታ አቅርቦልሽ ነበር የክብር ሰላምታ። ሰላም ለኪ እያለ ሰላም ለኪ እያለ ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ።